እና እንደዚህ የደም እንትን ምናምን ብር መጋረጅ የሚባል ነገር አለ። ከዛ እያዩዋቸው መሀል ላይ ኮከብ ሰርተው ልጅቷን አስረው ይገብሯታል ማለት ነው። አንገቷን ምናምን እየቆረጡ በመጀመሪያ ውሸት ነበር መሰለኝ። ግን እኔ ስገባ መጀመሪያ ሊንክ ምናምን መላላኪያ መስሎኝ ነው። የሀገሮች የራሱ አለ እዛ ላይ ዌብሳይት ስለሆነ ዳርክ ዌብ ነው። እና አየውና የመጀመሪያውን ትንሽ ፈራው፣ ውሸት መስሎኝ ነበር ማንም ስለሌለ እንትን አልኩኝ። ከዛ ቀጣይም ቪዲዮ መጣልኝ ክፈላ ላይ የተወሰነ አሁን ቅድም ስም ይሰጣችሁኛል ሮቢ ያለሽ እሷም ነበረች። ኦኬ የተወሰኑ ሰዎች እናስገባና ኢዮብ የሚባሉትን ቪኪንግ ኤፌክስ እና ኢዮብ በቃ አላለ አስገቡኝ እያሉ በደንብ በሲል ያሉትን ካር የሚለውንም አስገባው። ከዚህ በፊት እኔ ሩም ገብቶ ነበር። ጥሩ አንደርስታንዲንግ አለው። ይሰማል ወንድማችን? እሺ ሰላም ነው። እግዚአብሔር የተመሰገነ ይሁን። ያውታች ሆነ እኮ በቃ ዲያብሎስ ያዘኝ ከለከለኝ እያልክ ነበር። እስኪ ምን ብትይዝ ነው የከለከለ? እንስማ እስኪ ወንድማችን። ከለላችሁ መሰለኝ። በመጀመሪያ ሁለታችሁንም ስላገኘው በጣም ደስ ብሎኛል። በጣም እግዚአብሔር ይመስገን፣ ክብሩ ይስፋ። አሜን አሜን። እሺ እኔ እንግዲህ ያው ተማሪ ነኝ እና ያየሁት ነገር እዚህ ጋር ህዝብ በጣም ያነቃል ብዬ እንትን ላለው እዚህ ጋር አሁን እኔ ከእናንተ ጋርም ስለሆንኩ ከፈጣሪ ጋርም ስለሆንኩ ምንም አልፈራም። ያየሁትን ለመናገር ነው ማለት ነው። የሆነ ቀን ከትምህርት ቤት እንደገባው እንትን ፕሮግራሚንግ ነገር አጠናለው። ፕሮግራሚንግ ሳጠና ዳርክ ዌብ የሚባል ዌብሳይት ውስጥ እገባለሁ። ዳርክ ዌብ ውስጥ የገባሁት አንዳንድ ከሀገሮች ጋር እንትን ለመላላክ ነበር፣ ሊንክ ምናምን ለመላላክ እና የሆነ ቀን ወደማይሆን ዌብሳይት እገባለሁ። ይሄ ፍሪሜሰነሪ ምናምን አንተ እንደምታወራው በጣም ነው የሚያስፈራው። አሁንም እየፈራው ነው እንደምታየው። ያው በእርግጥ እዛ ላይ አኖኒመስ ሆነን የምገባው ማንነት አይታወቅም እና ይሰማል ቀጥ እና እዛ ላይ የሆነ ቀን ከሊንኩ ውጪ ከጓደኞቼ ጋር የሚሰራው 3 ነን እና የሆነ ቀን ብቻዬን ገባው እዛ ዌብሳይት ውስጥ። ሳይት ስለሆነ ዳርክ ዌብ ነው እና አየውና የመጀመሪያውን ትንሽ ፈራው፣ ውሸት መስሎኝ ነበር ማንም ስለሌለ እንትን አልኩኝ። ከዛ ቀጣይም ቪዲዮ መጣልኝ ክፈላ ላይ አይኔ መክፈል አልችልም ብዬ እንትን አልኩኝ፣ አሳለፍኩ። ከዛ ሌላኛዋንም ገበሯት። የሆነ በቃ አንተ የምታወራው አንተን ደግሞ እከታተል ነበር። ስለ ፍሪ ሜሰነሪ ምናምን ሰርች አረኩ። ኢሉሚናቲም ብዬ ሰርች አረኩ፣ ግን ስማቸው ግን እዛ የሚለው ፍሪ ሜሰነሪ የሚል ነው። እና እንዲህ ከበዋት። ይሄ ኮከብ አለ መሀል ላይ ጥቁር ቤት ነው፣ የሆነ ብቻ ጨለማ ነገር ነው። ይገብሯታል፣ የሆነ ቃላቶች ይላል። ከዛም በኋላ ሱፍ የለበሱ ሰዎች ይመጣሉ፣ ይወስዷታል። ሌላዋንም ይገብሯታል። እንደዚህ ያሉ ብዙ ቪዲዮዎችን አይቻለሁ፣ ከአቅሜ በላይ የሆኑ ቪዲዮዎችን ማለት ነው። እና አሁን እኔ እናንተ ከምታወሩት ውስጥ የገባኝ ነገር እውነትም አለማችንን እነዚህ ነገሮች ነው የሚመሯት። ኢቭን ኢፍ ከጓደኞቼ ጋር ሁላ ይህን ነገር ቁጭ ብለን አይተናል። እና በቃ እንደዚህ አይነት ቪዲዮዎች በጣም የተለያዩ ቪዲዮዎች አሉ። የፍሪ ሜሰነሪ አሁን ህዝቡ ስለማይነቃ ነው። ብዙ ሰው አሁን ይህንን ዌብሳይት ቢጠቀም ከእኔ እንደኔ ብዙ ሰው ይነቃል፣ ብዙ ሰው ይፈራል ለህይወቱም። እዚህ ጋር ያለው መንግስት ያቋቋመው እንትን ምንም አይመስለውም። ምክንያቱም እዛ ጋር የሚታየው ነገር በጣም ስለሚያስፈራ ማለት ነው። ዳርክ ዌብ ላይ የሆነ ቀን ሁላ ኤንድ ኦፍ ዴይስ ላይ ይሄንን ካየው በኋላ እየሄድኩ ኮሜንት ላይ ጽፍላት ነበረ። ከዛም ከጻፍኩ በኋላ እኔን ደግሞ ፈልገው ቢያገኙስ እያልኩ አጠፋው ነበረ። ኮሜንቱን ተይው አላውቅም፣ ብቻ በጣም የተለያዩ እንትን የጨለማ አካላቶችን አይቻለሁ፣ ማህበሮችን
እና እየከፈልክም ሳትከፍልም የምገባበት ነገር አለ ማለት ነው። በጣም ነው የሚያስፈራው። ብቻ እዛ ላይ ያላየሁት ነገር የለም ስለ ጨለማው አካል ማለት ነው። እና እግዚአብሔር ይገስጻቸው ለማለት ነው። እና በተረፈ ይህን ዌብሳይት አንዳንድ ሰው እየገባ ቢያይ በእኔ አማራጭ ብዙ ነገር ይማራል ብዬ አስባለሁ ማለት ነው። ምክንያቱም በዚህ ሰዓት ብዙ ሰው በኑሮ ውድነት ምናምን የጨለማው አካል ውስጥ ለመቀላቀል ፈልጓል። ግን ያንን ነገር ታየቡናለን ወንድማችን ጥሩ ነው። ሁሉም ነገር መፈተሽ ማየት አሪፍ ነው። ለሌሎች እድል ለመስጠት ነው። እሺ ጎበዝ፣ ማየት መመርመር ጥሩ ነው። ቢቻል ሀሳብና አስተያየት ስትሰጡ በዚሁ በዲጂታል አይዲው ላይ ብትመሰረቱ እና የመፍትሄው ሀሳብ ላይ ብትሰጡ ጥሩ ነው። አያያዛችሁም ደግሞ ሀሳብና አስተያየት ለመግለጽ ስትፈልጉ ደግሞ አጠር ብታደርጉት ጥሩ ነው። ወንድማችን ጎበዝ፣ በርታ። ታዲያ ይህን ነገር ስታደርግ ከትምህርት ጎን ለጎን ነው ማድረግ ያለብህ። በጣም ጸልይ። እንግዲህ ሴጣን ስለሚፈትን ትም ደግሞ ገና ልጅ ነህ ጎበዝ። ግን እንደዚህ አሁን ያልከው ዳርክ ዌብ ላይ ምናምን ብዙ ጊዜ እንትን ባትል መልካም ነው። በተረፈ እግዚአብሔር ይስጥልኝ፣ እናመሰግናለን። አሜን። እሺ አንተም ገብታችሁ በቃ ጎብኙት፣ እኛም እንግባ። አይ ስለ ዳርክ ዌብ ለብቻ ቪዲዮ እንሰራለን። ወጣቱ በዚህ ነገር ላይ የተጠለፈ ስለሆነ በጣም ከባባድ ኬዞች እየተፈጠሩ ስለሆነ እንደ ቀላል አናልፈውም። ቪዲዮ እንሰራበታለን። ወንድማችን በርታለን። በተቻለ አቅም በመንፈሳዊ ነገር ራስን አጠንክር እላለሁ። እሺ አመሰግናለሁ። ሁለታችሁም ቻው። እሺ እናመሰግናለን። ስለ ዳርክ ዌብ የሚገርማችሁ ነገር የዛሬ 2 እና 3 ዓመት የሰራሁት ቪዲዮ ነበር። ግን የዛ ጊዜ ያው ብዙ አዌርነስ የለም ነበርና ብዙ ሰው አዌር አልሆነም ነበር። እስቲ ሜቢ ምናልባት ወደፊት በጣም ሴኪውርድ ከመሆኑም የተነሳ ዌብሳይቱ ወደዚህ ወደ ሶሻል ሚዲያ ፕላትፎርሞች ሲመጣ በጣም አደገኛ ነው እና ወንድማችን እንደዚህ አይነት ነገር ላይ ብዙ እንትን ባትል ጥሩ ነው። ሌሎቻችሁም እዚህ ውስጥ ያላችሁ አሁን ለሪሰርች ምናምን ብላችሁ ዳርክ ዌብ ላይ ምናምን መግባት ማለት መግባቱ በራሱ አንድ ኃጢአት ሆኖ ሳለ ማየቱ በራሱ የሰውን ሰፈር የሰውን ስቃይ ማየቱ በራሱ ያስጠይቃል እና በጣም አደገኛ ነገር ነው። በጠቅላላ እዛ ላይ የሚሰሩት የሚታዩት ነገሮች በጣም ክፉ፣ ጨካኝ፣ መጥፎ የሆኑ ነገሮች ስለሆኑ እንደዚህ አይነት ልምምድ ውስጥ ባትገቡ አሪፍ ነው። እኛ የቻለውን ያገኘነውን ኢንፎርሜሽን አምጥተን እናሳያለን። ግን ያው በተባራሪ ወሬ ለዚህ አንዳንዴ በቪዲዮ ሲመጣላችሁ አይታችሁ በጉዳዩ ላይ ኪሪየስ የሆናችሁ ሰዎች ምንም ችግር የለውም። በመረጃ እና በማስረጃ እንደገና አጠናክረን መረጃ እናመጣለን። ካር ምናምን የሚባል አካውንት ኢንቪቴሽን ኢንቫይት ልኬ ነበር፣ መግባት አልቻለም። ሮቤታችን እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? በጣም ጉንፋን ይዞኛል፣ ይቅርታ ድምፄ ዝግት ብሏል። ሁላችሁም እንዴት አመሻችሁ? አንደኛ ነገር ቅድም ለገባው ልጅ ትንሽ አስተያየት መስጠት ፈልጋለሁ፣ ግን ይቅርታ ድምፄ ወንድ መስሏል። በጣም ይቅርታ። እንደዚህ ዘሎ ገብቶ ዝም ብሎ የመጣለትን የሚያወራ ሰው ምናልባት ሚስ አንደርስታንዲንግ የሌለው እውቀት የሌለው ዝም ብሎ አጠገቡ ያለ ሰው የሆነ 3-4 ሰው ሆኖ የሚያወራ የለም። እነዚህ በቃ እንዲህ ነው የሚባል ያችን ይዝና ገብቶ ኢቨን የሚያወራውን እንኳን አያውቅም። ለዛ ነው ትልቅ ነገር እየተፈጠረ ያለው። ሁለተኛ አሁን ለተናገረው ልጅ እንደዚህ አይነት ነገር ሰርች አድርገን ገብተን በገባን ጊዜ ልምምድ ይዘናልኝ ባናየው ባንሞክረው ባንገባ አሁን እንደዚህ ስፔሻሊ አንተን እህታችንን የሚከታተል ሰው ኦልሬዲ ብዙ ጊዜ አፕዴት ስለምታደርጉ እየሰማን ከዛ መግባቱን ባንለማመድ ባንሞክረው መሞከር ማለት ከዛ ደግሞ ነገ አንድ ስቲኒ ከዛ አንድ እየተባለ ሌላ ችግር ይፈጠራል። ብዙ ወጣቶች እየተበላሹ ያሉት በዛ ነው። ይሄ ስለ ዲጂታል አይዲ እኔ ከምኖርበት ሀገር አንጻር ወንድሜ አሁን ያለውን ነገር ሰምታል። የወጣውን አዋጅ መጀመሪያ ኢቪዛ በሚል ያመጡትኝ ሲቲዝን ላልሆኑ ሰዎች ወረቀት ሲቲዝን ላልሆኑ የዚህ ሀገር መኖሪያ ወረቀት ሲቲዝን ላልሆኑ ሰዎች ወይ ደግሞ ኢንዲፊኒት ላላቸው ሰዎች ሲቲዝን መሰጠት ተራዝሟል። በፊት በ5 ዓመት የነበረው በ10 ዓመት ተባለ። ትንሽ ቆይተው
የሆነ ነገር አወጡ። አሁን ደግሞ ምን አወጅ አወጡ? ይሄን ዲጂታል አይዲ የሌለው ሰው መስራት አይችልም፣ ብዙ ነገር እንትን ካውንስል ታክስ መክፈል አይችልም፣ የቤት ኪራይ መክፈል አይችልም ምናምን በቃ ከዚህ ጋር የተያያዘ ኢቨን በስራ በኩል ማለት ነው። እነሱ ያለውን የስራም የኢኮኖሚም ነገር ለመቆጣጠር ነው ያሉት። ግን ያ ከዛ የመጣ አይደለም። ይሄ እኮ ግልጽ ነው ማለት እንደው ደንዘን ካልሆነ በስተቀር እውነት ሙትቻ ሆነን ካልሆነን በስተቀር እያንዳንዱ ኤቭሪዴ የሚወጣው እንኳን አይደለም እንደናንተ አንቂ ትውልድ ወጥቶ አይደለም ሌላውም እንኳን መጥቶ እንደዚህ ሲባል ሰው እንዴት አይነቃም? ይሄ ነገር ከመቼ ወዲያ ነው የመጣው? ይሄ አይዲ ምንድን ነው? የአይን አሻራ አለ፣ የፊንገር ፕሪንት አለ። ከዛ በኋላ እኮ አንተ አንደር ኮንትሮል ነህ፣ ምንም ነገር በቀላል ያገኘዋል ማለት ነው። ስለዚህ ሰው ባይከራከር ማለት ቢሰማ ይሄ ዲጂታል አይዲ ኮምፕሊትሊ የሚወስደው ሌላ ታሪክ ላይ ነው። አሁንም እዚህ እንግሊዝ ላይ ወጣው ታሪክ ይሄ ነው። ምክንያቱም አይዲውን ካላወጣ ምንም ነገር መክፈል አችልም። ልክ አዋጁ ተነገረ፣ ይሄ ማሳሰቢያ ተሰጠ። ያ ነገር ደግሞ እንትን ላይ ተግባር ላይ ሲሆን የቤት ኪራይ መክፈል አችልም፣ ካውንስል ታክስ መክፈል አችልም፣ ምንም ነገር ማድረግ አችልም። ኢቨን ቤኔፊት በዛ ነው የምትጠቀመው፣ ስራ በዛ ነው የምትገባው። ይሄ ምን ማለት ነው? ትንሽ ቆይቶ ይሄ ቁጥር ኢ ቪዛ ብለው የሚሰጡት ቁጥሩ ሊጠፋ ስለሚችል በኖዱልስ እጅግ ላይ ለምንድን ነው የማይጻፈው? የሆነ ነገር እየተባለ ኮምፒውተር እንደዚህ እየተባለ አሁን ሌላ አዳዲስ ነገሮች እያመጡ ነው በየ ኤንኤችኤስ ላይ ወይ ደግሞ ጂፒ የሚባል አለ። ጂፒ ማለት እኛ ኢትዮጵያ ውስጥ እንትን እንደምንለው ማለት ነው፣ ጤና ጣቢያ እንደሚባለው እንደ ኖርማል እንደ መንግስት እኔ ጤና ጣቢያ ነው መሰለኝ አላድኑ በአማርኛ አላውቅም። ስለዚህ ይሄ አሁን እየመጣ ያለውን ነገር ሰው ወይ አሁን ለምሳሌ እኔ ማላክ ከሆነ ሌላን ሰው ጀጅ ከማድረግ ይሄ ልክ አይደለም ዝም ብሎ ነው የሚለፈልፈው ከማለት ብንሰማስ፣ ጊዜውን ብንዋጅስ። የእውነት አሁን የቅድሙ ልጅ አገባብ በቃ ኮምፕሊትሊ ሮንግ የሆነ አገባብ ነው። አንደኛ ፋታ እንኳን አልሰጠውም። የሆነ ሲወራ ዝም ብሎ ዘወር የገባ ሰው ነው እድሉን አግኝቶ። ስለዚህ ያን ከማድረግ ብንቆጠብ። ሁለተኛ ነገር አንድ ሰው እንደዚህ አይነት ነገር ሰርች አየው ብሎ ሌላ ሰው ደግሞ ይሄ በጣም በቃ መጥፎ ልምምድ፣ ዛሬ ያየው ነገር ይልሃል፣ ነገ ደግሞ ወይ ደግሞ የሆነ 10 ፓውንድ $10 በዚህ ታገኛለህ ይላል፣ ይሰብሃል። ስፔሻሊ ኢኮኖሚ ላይ ይሄ አሁን ያለው ፋይናንሻሊ ኢትዮጵያ ውስጥ ማንም ያውቃል። እኔ አሁን 4 ቀን አይሆነኝም ከተመለስኩ። በጣም የሚያሳዝን ህይወት ነው ያለው። ማለትም ሰው ምልህ ቁርስ ራት ምናልባት እግዚአብሔር የከፈተውን ጉሮሮ ሳይዘጋ አድርም እግዚአብሔር ይመስገን ያ ሊኖር ይችላል እንጂ ኢትዮጵያ ውስጥ ያለው ኑሮ አይደለም። ሰው ደነስ ካልሆነ ወይ ጓዳይን አልሰማም ካላለ በስተቀር በጣም የሚያሳዝን ኑሮ ነው ያለው። ስለዚህ ያንን ነገር ሰርች አድርገን በገባን ቁጥር ወይ የሆነ ነገር ልናገኝ እንችላለን፣ ወይ የሆነ በኢኮኖሚ የሚጠላን ነገር ልናገኝ እንችላለን ባንገባ እዛ ውስጥ። ስለዚህ እንትኑ ይሄ ዲጂታል አይዲ በስማን በቃ በጸሎት እናድርግ። በአጠቃላይ የመጨረሻ ህይወት ላይ ደርሰናል፣ የመጨረሻ ነገር ላይ ደርሰናል። ሁሉም ርብርቡ እግሬ አውጭን ላይ ነው። ስለዚህ ወጣቶች በጣም ብንሰማ በቃ እናንተንም እግዚአብሔር ይስጣችሁ። እውነት ወንድሜ በጣም እንዴት እንደማከብረ እንደምወድ ታውቃለህ። እህቴም ባላችሁበት በምትኖሩበት ሀገር እግዚአብሔር የጠበቃችሁ ከማለት ውጭ ሌላ ምንም አልልም። አመሰግናለሁ ስለሰጠኝ እድል። ቴንኪው በጣም ወንድሜ። በጣም አመሰግናለሁ ሮቢ እህታችን። ዴይ7 አመሰግናለሁ እድሉ ስለሰጠኝ። ቆይ እንዴ የማይሰጠው ቆይ እንዴ ተው እንጂ። እናመሰግናለን እህታችን። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ጥሩ አርገሽ ገልጸሻል፣ ጥሩ አርገሽ አብራርተሻል። ለዛ ነው ቀደም ብዬም ለወንድማችን ያው አንዳንድ ሰዎች ባለማወቅ ኪዩሪዮሲቲ እኮ ነው በቃ የሆነ ነገር ለማወቅ ብለው ዳርክ ዌብ ምናምን ብለው ዘለው ይገባሉ እና መንፈስን ይዘው ነው የሚወጡት። መጥፎ ነው። እንደዚህ አይነት ነገር አታርጉ ብያለሁ። ጥሩ አይደለም፣ አይመከርም። የተወሰኑ ሰዎች በእንደዚህ ገብተው አንዳንድ ሰው አዲክትድ የሚሆን አለ። በፖርኖግራፊም አዲክትድ እንደሚሆን ሁሉ በወንጀል ፊልሞች ዩሲ ሆረፊክ በሆኑ ኮንተንቶች አዲክትድ የሚሆን ወጣት አለና ጭራሽ በቃ አትግቡ እንደዛ ብላችሁ። ምንም አያስፈልግም። ዳርክ ዌብ ምንድን ነው ማን ነው ከዛ ጀርባ ያለው የሚለውን ካስፈለገ መርሃ ግብር ይሰራበታል። ከዚህ በፊትም ሰርቼበት ነበር እንዳልኳችሁ እና እንደዚህ አይነት ነገር ውስጥ አትግቡ። በጣም አደገኛ ነገር ነው። በጣም የተደራጀ መንፈስ ነው ይዛችሁ የምትወጡት።
እሺ ካር ወንድማችን ቀጥል። ከዛ ወንድሜ እድል ይሰጣል። በቅደም ተከተል ባመጣጣችሁ ይሁን እንዳታኮርፉ በሚለው ነው። ሰላም እንዴት ናቸው? እኔ ነው ያልከኝ? አው ካር አይደለ ስማ አንተን ነው ወንድም። እሺ በጣም ነው የማመሰግነው። ኢንድ ኦፍ ዴይስ ዴይሰን በጣም ነው የማደንቃችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን። በጣም ነው የማመሰግነው። እኔ ላስተላልፍ የፈለኩት መልእክት ምንድነው? ያው በአጠቃላይ አሁን ቅድም ሰርተህ በተለይ አንተ ሰርተህ አይቻለሁ። ሞር ደግሞ በጣም እንድታጠነጥሩና ፎከስ እንድታደርጉ የፈለኩት ምን መሰለህ? ብሔርተኞች ውስጥ አማራና ትግራይ በተለይ አማራ፣ ኦሮሞ፣ ትግራይ ውስጥ ባሉት ፖለቲካ ውስጥ ገብታችሁ በደንብ ለህዝቡ ብትነግሩት እና ብታነቁት በጣም ደስ ይለኛል። ምክንያቱም በተለይ የትግራይና አማራ ህዝብ በጣም ማይሆን ፖለቲካ ውስጥ ገብቶ እየዋዠቀው ነው ያለ ብዬ ነው የማስበው እና ይሄን በደንብ ገብታችሁ ዲቴል ለህዝቡ ብታሳዩት ብታነቁት ብዬ በጣም አስባለሁ እና ምክንያቱም አሁን ላይ ደግሞ በጣም ብዙ ነገር እየተሰራበት ስለሆነ ወደ ሌላም ነገር ሊከቱት ስለሆነ አሁን ላይ ያለውን ህዝቡ በራሱ ተማሩ ነው ያለውና ባለፈውም አንተ የለቀቀው ቪዲዮ ነበር የላኩልህ ማለት ነው ከትግራይ አካባቢ ይመስለኛል። ሞር ስለዚህ ፎከስ እንድታደርጉ ስለምፈልግ ይችል ለመናገር ብቻ ነው የገባሁት። ያው ስለ ናሽናል አይዲ አብዛኛውን ተብሏል። ያው መጨመር ያስፈልግም ጊዜ ለመቆጠብ ያክል። በተረፈ ግን ኢንድ ኦፍ ዴይስ ምናልባት ካየሽ በውስጥ ምጽፍልሻለኝ። ሁለታችሁም በጣም ነው የማከብራችሁ የማደንቃችሁ። አመሰግናለሁ። እሺ እህታችን እግዚአብሔር ያክብርልን ወንድማችን፣ በርታ። ዴይሰብን ወንድሜ ከታች አስገቡኝ እያሉ ያሉ ምናልባት 3 አካውንቶችን ማስገባት ከቻልክ፣ አንደኛው ሚኪ የሚል አካውንት ነው፣ ሁለተኛው AYL፣ ሶስተኛው ደግሞ እዮ። ያው ደጋግመው እኔን እየጠየቁኝ ነው እና እኔ ደግሞ አክሰሱ የለኝም እና እህት ወንድሞች ይሄ የዴይሰብን አካውንት ነው። እሱ ያው ብዙ ስለተላከ እየመረጠ ነው የሚያስገባው። ይቅርታ እንግዲህ። ኦኬ የአንቺ ቤተሰቦች ፎሎወርስ ናቸው? አዎ ከዚህ በፊት ማውቃቸው ናቸው። አልፎ ለማስገባት እሞክራለሁ። ያው እንደምታዩት ሁላችሁም ብዙ ሰው ነው መረጃ አለኝ አስገባኝ እንደዚህ እና በተቻለን አቅም እንግዲህ የቻለውን ለማስተናገድ እንሞክራለን። እንዳታኮርፉ። ያልገባችሁ እድሉ ያልተሰጠ የመሰላችሁ በቀጣይ ጊዜም እንደዚህ ከመጣን እድል ሰተናችሁ ሀሳብና አስተያየታችሁን። አሁን ሁሉም እኮ መጥቶ መስተናገድ ይችላል ማለት አይደለም። ከባድ ነው። እንደዛ ልናድር ነው ልናነጋ ነው። ስለዚህ እንግዲህ አንዳንድ ሰዎች የተለየ ነገር አለኝ እንደዚህ ማደርሰው አስተያየትም መፍትሄ ሀሳብ አለ የምትሉ ያው በእሷም በኩል የመጣችሁ በእህታችን በኩል ለማስገባት እሞክራለሁ። ምንም ችግር የለም። እሺ አሁን ወንድማችን መቀጠል ትችላለህ። እሺ አመሰግናለሁ። እና ስለ ዲጂታል አይዲ ብዙ እንትኖችን ሰርታል፣ ብዙ ኤፒሶዶችን ሰርታል፣ አይቻችኋለሁ። ምንድነው ታርጌቱን ነገሮችን በሙሉ ቁጥር ጋር ጨዋታው ወደ ቁጥር መቀየር ነው አሁን እየተካሄደ ያለው ዓለም ላይ ላይክ በቃ በቁጥር ከአካውንት ይወጣል፣ ቁጥር ከአካውንት ይገባል። ፕላስ ደግሞ አሁን መኪና ሰሌዳ ቁጥር ራሱ ቺፕ ሊገጠምላቸው ነው። ያ ማለት ከናሽናል አይዲ ጋር የተያያዘ ነው ማለት ነው። እያንዳንዱ ነገር ከዚህ በኋላ የሚያያዘው ከናሽናል አይዲ ጋር ነው የሚሆነው። ይሄ ደግሞ ምንድነው ቁጥር ይዞ ለመቆየት ነው። ያ ማለት አይ ቲንክ እኔ ወደፊት አሁን እሱም ናሽናል አይዲ ቁጥሩን ብዬ ማስበው ወደፊት ሜቢ ማይክሮቺፕ ላይ ይሆናል ብዬ ነው ማስበው። ፕላስ ደግሞ አሁን ላይ እያንዳንዱ ኢትዮጵያዊ የሳጥናኤል ጎል ኢትዮጵያ ሙሉ መጽሐፍቶችን ገዝቶ ቢያነብ ዩቲዩብ ላይ አሉ፣ እነሱን ቢያዳምጥ ሞር የተሻለ እውቀት ይኖረዋል። ፕላስ ደግሞ ራ የሚል መጽሐፍ ገበያ ላይ ካገኙት እኔናችሁ የፍስሐ ያዜ ነው እሱ መጽሐፍ ገዝቶ ቢያነብ በጣም ብዙ አስተማሪ ነገሮችን ያገኝበታል።
እና ሌላው ደግሞ እኛ ተጋድሏችን ከደምና ከስጋ ጋር አይደለም፣ ከመንፈስ ዓለም ካሉ ርኩሳን መናፍስት ሰራዊት ጋር ነው፣ ከአለቆችና ስልጣናት ጋር ነው። ውጊያችን ምን ማድረግ ያለብን ሁሌም መንፈሳዊ ነገር ላይ ነው መሆን ያለበት። አሁን ያለ ነው አብዛኛው ወጣት እውነት ለመናገር ብዙሃኑ ያለው ኳስ ጨዋታ ላይ ኢንተርቴንመንት ላይ ብዙ ነገር ላይ ነው ያለው። ስለዚህ ትኩረታችን ከዛ አንስተን ወደ መንፈሳዊ ነገር ላይ ነው ማድረግ ያለብን። እነሱ እንደሚሉት ወይም ይሄ ኒው ወርልድ ኦርደር ማምጣት የሚፈልጉትን የዳመን ሲቪላይዜሽን ወይም ይሄ የመሬቱ የጥልቁን አካል የበታችኛው አካል ስርዓት ለማስፈጸም ነው። እኛ ደግሞ በተቃራኒው የአንዳመን ሲቪላይዜሽን ወይም ሁሉም ነገራችን ለላይኛው አካል ወይም እነሱ እንደሚሉት አንዳመን ብለው የሚጠሩት ለእግዚአብሔር ወይም ለፈጣሪ ነው ነገራችን፣ ኃይላችን በሙሉ እውቀታችን ማዋል ያለብን። አሁን አማራው ትግራይ ላይ ያለው ዘረኝነቱን ነገሩን ሙሉ ፊክስ እንዲደረግ ቢሰራበት በጣም የተሻለ ነው። ምክንያቱም እዚህ ጋር አንዱ ታርጌቱን ታቦተ ጽዮን ነው፣ እሱን ፍለጋ ነው ይህ ሁሉ እንደዚህ የሚደረገው። ጦርነቱን ምኑም እየተካሄደ ያለው እስራኤል ኤምባሲም በተመሳሳይ ታርጌታቸው እንግዲህ የታወቀ ነው፣ ታውቁታላችሁ። ስለዚህ ይሄ ነገርን ሞር ፎከስ የሚያደርገው ትግራይ እና አማራ ክልል ላይ ያለውን የሰላም ሁኔታ በደንብ ይሰራበት፣ እሱ ላይ በደንብ መሰራት አለበት። እያንዳንዳችን ይመለከተናል። ሌላው እንግዲህ ይህንን ናሽናል አይዲ ኦልሬዲ ከ5 ዓመት ህፃን ልጅ ነው ጀምሮ በግድ እንዲወስዱት እየተደረገ ያለው። ስለዚህ እንግዲህ እዚህ ነገር ላይ አሁን ይህንን ነገር ወደፊት ወደ ሰውነታችን የሚገባውን ማይክሮቺፑ ላይ እሱ ላይ በደንብ እንትን ማለት ነው መጠንቀቅ አለብን ነው። ይህን ኦልሬዲ አብዛኛው ኢትዮጵያዊ ወስዶታል፣ እኔንም ጨምሮ ማለት ነው። ባዮሜትሪክ ሰጥተናል። ሁሉም ሰው አሁን ወደን ሳይሆን ተገደን ወደ ሲስተሙ እያስገቡና ያለ ነው። ስለዚህ እያንዳንዳችን ኮንሸስ መሆን አለብን። አመሰግናለሁ። እሺ፣ በጣም እናመሰግናለን ወንድማችን። በጣም ቆንጆ አስተያየት ሀሳብ ነው ያነሳው። ጥሩ ነው። መረጃ አለኝ። ሁሉም እኮ መረጃ አለው። አሁን ስልክልህ የተቀበልክ አይደለም እና አሁን መረጃ አለኝ በሚል ለመግባት ፈልጋችሁም ከሆነ በኋላ ስትገቡ ወደ ሌላ ነገር ባትሄዱ መልካም ነው ብዬ አስባለሁ። ካለን ጊዜና ሰዓት አንጻር ለመግባት ብላችሁ አንዳንድ ሸዋጅ ቃላቶችን ባትጠቀሙ መልካም ነው። ብዙ ሰው መግባት ስለሚፈልግ ማለት ነው እና ሲላክላችሁ ደግሞ አክሴፕት ኮንፈርም እያደረጋችሁ አይደለም። እሺ ወንድማችን እዮብ ይሰማል? እዚህ ያሉትን እናስተናግድና እስቲ የሚሆነውን እናያለን። እሺ ይሰማኛል። እግዚአብሔር ይስጥልን እድሉን ስለሰጣችሁኝ። ኢቲኤም ኤንድ ኦፍ ዴይዝ በጣም ነው መሰገናችሁ ወንድሜ። በጣም ነው ፕሮግራምን የምወደው። በጣም ለማንቃት ወጣቱ እንዳይጠፋ የምታደርገው ጥረት መክሊቴ ይሄ ነው ብለህ እየሰራ ባለው ስራ ላይ በጣም ነው በእውነት ማደንቃችሁ። በዚህ ዘመን ሃይማኖት አባት እንኳን ያልናቸው ህዝቡ ላይ አፈዛ ድንግዝ የላኩ በየጎዳናው ጫት ይዞ ሰው ጫትን እንደ መታወቂያ አድርጎ ይዞ በሚዞሩበት ዘመን ንስሐ ግቡ ያልክ ከማንም ጋር የተዳረክ የምትሰራው ስራ በእውነት የሚያስመሰግን ነው። ቅዱስ ሚካኤል ሊጠብቅ ወዳጅ እና እንግዲህ ስለ ፋይዳ ነው የተነሳው ንግግሩ። ፋይዳ እኔም እንግዲህ ተገድጄ ነው ያወጣሁት። ባንክ ቤት ሄጄ የሆነ ሞባይል ባንኪንግ ምናምን ነው በሲስተም ነው ሁሉም ነገር እምቢ ስለኝ ፋይዳ መውጣት አለበት ስለኝ አወጣሁኝ። ያው ቀድሞም ያንተን ፕሮግራም እከታተል ከጀመርኩኝ በእርግጥ ቆይቻለሁ። የሳጥናኤል ጎል በኢትዮጵያም በጣም ከልቤ ወድጄ የማነበው መጽሐፍ ነው እና ይህ ነገር እንደሚመጣ አቅ ነበር። አንተ ማንቀተን ነበር እና ምንም ማድረግ አይቻልም። እኔ የመጨረሻ ላይ አማራጭ አድርጌ የወሰንኩት ለምድሩም ሕግ ተገዙ ይላል እና መጽሐፉም እንግዲህ ደግሞ ክፉ አገዛዝ የሚመጣው አንድም በእኛ ስንፍና ነው ብዬ ነው ማምነው። ሰው ለእግዚአብሔር ባለመንበርከኩ ሰው በማመፁ ክፉ ነገስታት የሚነሱት ብዬ ነው ማምነው። እንግዲህ ማምለጫው ብዬ ያሰብኩት ደግሞ መንበርከክ፣ አሁንም ቅድም ያልካት ለታቦተ ጽዮን መንበርከክ፣ መማፀን፣ አስራት ሀገርሽን ኢትዮጵያን ቃኛት ብዬ በራሴ በኩል ይህን ለማድረስ አስቤያለሁ። ሌላ ደግሞ ጥያቄ የሆነብኝ ነገር እነዚህ አሁን ምዕራባውያን እንግዲህ ሁሉም በሲስተሙ አንድ ሆኖ እንግዲህ ወንድማችን አብዛኞቹ አንድ ሆኖ እንደሚሰሩ ነው እንደምታስተምረን እና
ግራ የሚገባኝ አንዳንዴ እንደዚህ ራሽያ አሜሪካን አስጠነቀቀች፣ እስራኤል አሜሪካን አስጠነቀቀች እንደዚሁ የሚባሉ ወሬዎችን ሲሰማ እንዴት ነው ቆይ ነገር ሳጥናኤል ጎል በኢትዮጵያም ነገሮች ሁሉ አንድ ላይ እንደሚሰሩ ነው የሚያስተምረን። ዴይ ሰቨንም እንደዚህ ነው የሚያስተምረን። ግን እነዚህ ሰዎች እንዴት ነው እርስ በራስ እንደዚህ ጠላት ሆኖ የሚነጋገሩት? ቻይና ከአሜሪካ ይህ ሁሉ ህዝቡን እይታ ለማግኘት ይሁን ወይስ ምንድነው? እኔ ያልገባኝ ነገር አለ ብዬ ሁሌ ግራ የሚገባኝ ነገር ነው። እና አላስረዝምም፣ ጥያቄን በዚህ ያበቃለሁ። ሌላ ጊዜ እድል ሳገኝ በደንብ አወራለሁ። ግን ከዚህ ያለፈ በጣም ነው ማመሰግናችሁ። በእውነት በምታስተምሩት ትምህርት ብዙ ተምረናል፣ ብዙ። ምክንያቱም ንስሐ ግባ የምትለው ነገር በጣም ነው የምወደው። ምክንያቱም ሰው ልጅ ሞት መቼ እንደሚቀድመው አይታወቅም። ፈጣሪውን አውቆ እንዲሞት የምታደርገው ጥረትን በጣም ነው አመሰግነው ወንድሜ። እኔ ከማመሰግን የምትወደው ቅዱስ ሚካኤል ይጠብቃችሁ ነው የምለው። አመሰግናለሁ። አሜን አሜን። ቃለ ሕይወት ያሰማልን። በጣም እናመሰግናለን ወንድማችን። ጥሩ ሀሳብና አስተያየት ነው የሰጠው። ያው ያልከው ነገር ያው ቅዱሱ ቃል የሚለዋል ሐሰተኛ የሐሰትም አባት ነው ዲያብሎስ። ልጆቹም የእሱን ስራ ነው የሚያስፈጽሙት እና ዲሲቨር ናቸው፣ ትሪከር ናቸው፣ ውሸታም ናቸው። በማስመሰል እና በመዋሸት ብዙ ነገር ይሰራሉ፣ ያደርጋሉ። የአባታቸውን ዲዛይር ያሳካሉ፣ ይፈጽማሉ። አባታቸው ነፍሰ ገዳይ፣ አባታቸው ውሸታም ስለሆነ ማለት ነው። እና እንደዚህ እየዋሹ ካልሆነ እውነቱን ቢናገሩማ ማንም ላይ ይከተላቸው ነው። እና ቅጥፈትን የለመዱ ቀጣፊ የሆነ አባት ስላላቸው በዚህ መልኩ ስራቸውን ይሰራሉ ተደራጅተው ማለት ነው። ያ ነው እንጂ የተለየ ነገር ተፈጥሮ ሆኖ አይደለም። ዲያብሎስን ለማገልገል ይፎካከራሉ፣ ይጣጣራሉ። የሀገራት መሪ የምንላቸው በዲያብሎስ ደረጃ ለመሾም ማለት ነው። ይሄ ምን ማለት ነው? በፍሪሜሰኖች የመጨረሻው ጣሪያ ወይም ዲግሪ 33 ነው። 33 ኢየሱስ ክርስቶስ በምድር በቆየበት ጊዜ የእድሜ ጣሪያው ነው እና እነሱ ገልብጠውት 33 አድርገውታል ማለት ነው። ከመናፍስቱ ጋር ቁጭ ብለው ከወደቁት መላእክት ጋር ሊሆን ይችላል፣ ከሌሎችም መናፍስቶች ጋር የሚገናኙበት ዲግሪ ነው በፍሪሜሰን። እና እነዚህ አካላቶች እነዚህ ሰዎች ከሴጣን ጋር እንደሚሰሩ ማወቅ ነው። ስለዚህ የዛ ዲግሪ ላይ ለመድረስ እዛ ጫፍ ላይ ለመድረስ ደግሞ ብዙ ሽሩ ጉዱስ ገብተው ብዙ እኔ ለሴጣን ላገልግል፣ እኔ የበለጠ ላገልግል እያሉ ይሰራሉ። አንዳንዴም ይዋሻሉ፣ አንዳንዴም ወዳጅ ሆነን፣ አንዳንዴም ጠላት ሆነን ይላሉ። ይህ ለእኔ ወርልድ ኦርደር ወይም ለአዲሱ የዓለም ስርዓት የሚጠቅም አካሄድ ነው ማለት ነው። ዲቫይድ ኤንድ ካንከር፣ አንደኛው ጥሩ ሰራ አንደኛው መጥፎ ሰራ ያስብሉታል። ስለዚህ ሰውን ከፋፍለው ለማስኬድ በኋላ ላይ ደግሞ አስታረቀን ሲባል ሰውን እንደ በግ ጎት ኦፍ ሜንዴስ ወይንም ባፎሚት ጎት የሚሉት ፍየል የምታውቁት ማለት ነው። ለሱ ለማስገዛት የሚደረግ ብዙ ልፋት ጥረት አለ እና በጎች ነው። አሁን የዓለም ሕዝብ እንደ በግ ነው የተቆጠረው። እንደ በግ ነው የሚነዳው። ማን ነው ነጂው? ፍየል ነው። ፍየሎቹን የዓለምን ሕዝብ የሚነዱት እና በዚህ ብትረዳው መልካም ነው። ኦኬ ምህረት ቀጤ እህታችን ኢንድ ኦፍ ዴይስ እህታችን፣ ከዛ በፊት መስጠት የምትፈልገው አስተያየት ካለ በመሀል እየገባሽ። አይ ከታች ያው ሞዴሬተር ስላለን ያስገቧቸዋል። ተረጋጉ እየተባለ የተጻፈ ነበር እና ይህን ለመናገር ነው። አስገቡኝ ብለው ለሚጠይቁ እሺ፣ ምንም ችግር የለም። ያው አሁን አንድ ሁለት ሰው አስተናግደን እንትን እንላለን። ሀሳቡንም ሰመራይዝ ለማድረግ ሰብሰብ ለማድረግ በጣም መለጠጥም ስለሌለበት ሌላም ጊዜ ልንመጣ ስለምንችል ሌላም ጊዜ ደግሞ ጋብዘናችሁ ሀሳብና አስተያየታችሁ በነፃነት ትሰጣላችሁ ካለን ሰዓት አንጻር ማለት ነው። አሁን ያሉትን ሰዎች እና የተወሰኑ ሰዎችን ጋብዘን ጠቅለል አድርገን ነው እንቋጫለን ፕሮግራማችንን። ምህረት እህታችን ይሰማል? ወንድ ወይስ ሴት? ይሰማል ወንድሜ። ሰላም ዋላችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። እሺ፣ እኔ መጀመሪያ ከአድናቆት ልጀምር። በእውነት እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔ በቃ ሱስ ነው የሆነብኝ እውነት ያንተ ፕሮግራምና በጣም ነው የምማርበት፣ በጣም ነው የምከታተለው።
እና በቃ ያንተን ፕሮግራም ስከታተል ነው እንደውም የሳጥናኤል ጎል መጽሐፍ ምንድነው የሚለው ነገር ውስጥ ገብቼ ነው ከዩቲዩብ ማዳመጥ የጀመርኩት። እና አንድ ቀን ሙሉ በቃ 2 ቀን 3 ቀን ድረስ እንደዚህ እንቅልፍ ሳይዘኝ ነበር ሳዳምጥ የነበረው። በጣም እውቀት አግኝቼበታለሁ። እግዚአብሔር ይባርካችሁ። እግዚአብሔር እድሜ ጤና ይስጥልኝ። በጣም ብዙ ነገር ልጆቼንም ከብዙ ነገር እንድቆጠብ ነው እውቀት ያገኘሁት። እና በዚህ አጋጣሚ ስለ ናሽናል አይዲያ ስለዚህ ስለ ፋይዳ ምናምን እኔ በርግጥ ብዙም ስለሱ እንትን የምለው ነገር የለም። ብቻ ግን እኔ ላድንቅና ልውጣ ብዙ አልናገርም። ይህን እድል በማግኘቴም ብዙ ደስ ብሎኛል። እንድሰበሰብ ከብዙ በቃ ብዙ ፊልም አይ ነበር፣ ብዙ ነገሮችን አይ ነበር። ከብዙ ነገር እንድቆጠብ ነው ያደረጋችሁኝ። በጣም ለብዙ ሰውም እንድናገር በቃ ለብዙ ሰው እንዲህ አይነት ፕሮግራም አለ ተከታተሉ። በጣም ብዙ ነው ሼር የማደርገው። እውነት እግዚአብሔር እድሜና ጤና ይስጥክ፣ ከክፉ ነገር ይጠብቅክ። በተለይ በቃ መንፈሳዊ ህይወት እንዲሁ ሳስበው በጣም ጠንካራ ትመስለኛለክ እና እኛንም ደካሞቹን በጸሎት አስበን እግዚአብሔር ጥንካሬና ብርታቱን ከዚህ በላይ ጨምሮ ጨማምሮ ይስጥክ። እግዚአብሔር ያክብርልኝ እላለሁ። አመሰግናለሁ። እሺ፣ በጣም እናመሰግናለን እህታችን። እግዚአብሔር ይስጥልን። ጥሩ ሀሳብና አስተያየት ነው የሰጠሽው። ኢንድ ኦፍ ዴይስ ማስገባት የምትፈልጊ ወይም እንዳስገባ የምትፈልጊ ሰው ካለ የተወሰነ ሰው ንገሪኝ እና ከዛ እነዛ ሰዎች ሀሳብና አስተያየታቸውን ሰጥተው እንድንቋጭ እዚህ ጋር ያሉትንም ሰዎች አያይዘን ማለት ነው። ከታች ያው ደጋግሞ የሚጽፉት እኔ ማውቀው ሚካኤል ፋንታ የሚለው አካውንት አውቀዋለሁ። መምህር ነው፣ የቤተክርስቲያን መምህር ናቸው። ሌላው ኮኬት ስለ ልጆች የሚል ከታች ደጋግሞ እየጻፉ ነበር እና እንግዲህ ያው ካለው ሰዓት አንጻር እህት ወንድሞች በደንብ ሰፊ ጊዜ እኔም ሩም ከፍቼ ሀሳባችሁን በነፃነት የምትገልጹበትን መንገድ እናመቻቻለን። ከሰዓት አንጻር ነው። ወንድማችንንም ተረዱት። በቃችን ነው ለማለት የምፈልገው። እሺ፣ እናመሰግናለን እህታችን። ያው በጣም ብዙ ሰው ነው አስገብተን ሀሳብና አስተያየት እንዲሰጥ እያደረግን ያለ ነው። እንግዲህ አሁንም የተወሰኑ ሰዎችን ለማስገባት እንሞክራለን። ፊዮሪና እህታችን ቀጥይና ቅድም ገብተው የወረዱት ሚካኤል ሀሳብና አስተያየታቸው እንዲሰጡ እናደርጋለን። እሺ፣ ሰላም እንዴት ናችሁ? ዴይ7 ወንድሜ፣ ኤንድ ኦፍ ዴይስ እህቴ፣ እንዲሁም ሚካኤል ካርንት እና ከታች ያላችሁት ሁላችሁም እንዴት ናችሁ ማለት ነው የምፈልገው። በመጀመሪያ ይሰማል? ምናልባት ኤርፎን ስላደረግኩኝ ይሰማል። ዴይ7 ያው ከዚህ በፊትም አንተ ጋር መጣለውኝ መጥቼ የማውቃለሁ፣ አውርቼ የማውቃለሁ። በጣም ነው ማደንቅ፣ በጣም ነው የማከብረ። ኤንድ ኦፍ ዴይ በተመሳሳይ እና ሁለታችሁን አሁን አንድ ላይ በአጋጣሚ ላይቭ ላይ ሳያችሁ በጣም ነው ደስ ያለኝ። ማለት ሁሌም አንድ ላይ ብትሆኑ ደስ ይለኛል። እንዴት ነው አንድነት ኃይል ስለሚሆን አንድ ላይ ብትሰሩም ደስ ይለኛል። ያ እንግዲህ ሁለታችሁን ከመከታተል የራሴ የግል ይሁን ምኞቴ ነው። ወደዚህ ወደ ተነሳው የፋይዳ ዲጂታል መታወቂያ ስንመጣ በቅርቡ እንግዲህ የአሜሪካን ውስጥ ይመስለኛል ዲጂታል አይዲ የሚል ሰላማዊ ሰልፍ አድርገው እንደነበር ያው አይተናል። ሁላችንም ሚዲያው ነው የሚያሳየን፣ አይተናል። እንግሊዝ ውስጥ ነው። እና ከዛ በተጨማሪ ደግሞ አንድ የሆነ አጭር ነች፣ አንዴ ነው ያየኋት፣ ጠፋችብኝ። የሆነ መታወቂያ አይዲ ነገር ይሁንና እስኪ አይታችሁት ከሆነ ብዬ ነው ለማስታወስ ያክል። እንትን ላይ ፍላይት ማድረግ ፈልገው ትኬት ሊቆርጡ ሲሉ ነው በዚህ ዓመት 2 ጊዜ ፍላይት አድርገሃል እና ከዚህ በላይ መብረር አችልም። ሴትዮዋ እንቁላል ልትገዛ ይሁን እንደዚህ ነገር ትሄድና ይህን ያክል ገዝተሻል፣ ከዚህ በላይ መግዛት አትችይም የሚል ገደብ ያስቀምጣል። እንትናቸውን መታወቂያቸውን ሲያስቀምጡ ማለት ነው። እና የድረስ ሊቆጣጠሩን እንደሚያስቡ ነው ያ የሚያሳየው። ብዙዎቻችን ያልገባን እንዲህ ሁሉንም ነገር ወደ ሴራ ነው የምትወስዱት። እውነት ነው።
በድሮ ምንድነው ስልክ ሲመጣ አውሮፕላንም ሲመጣ መኪናም ሲመጣ የሰይጣን አሰራር ነው ብላችኋል እየተባለ የሚነሳ ነገር አለ። እሱ ሁሉ እውነት ነው። ግን እነሱም እኮ መንገድ ነበሩ፣ ቢያገናኙንም ግን እኮ መንገድ መጥረጊያ ነበሩ። አሁን ወደምንሄድበት ወይም ደግሞ የዮሐንስ ራእይ ላይ ወደ ተነገረን የምንሄድበት መንገድ ነበሩ እና የመጽሐፈ ሄኖክ ላይ የሚለው እኮ ካልተሳሳትኩ ኢንድ ኦፍ ዴይስ እየሰራሽበት ነበር፣ ዩቲዩብ ላይ እየረዳሽን ነበር አንቺ። እዛ ላይ ካልተሳሳትኩ እኩል እንደሚመጣ መጨረሻ ላይ የሚበሉ በዚህ በሚዲያው ላይም እውቀትን የሚሰጡ ግን የማንሰማቸው እኛ ማንሰማቸው እውቀት ግን ሊገልጹልን የሚመጡ እንዳሉ እንደምንንቃቸው ተነግሮናል፣ ተገልጾልናል እዛ ላይ እና ቴክኖሎጂን ማናናቅ አይደለም ይሄ ወይ ደግሞ ዲጂታል መታወቂያውን እንትን ማለታችን አይደለም። ጫማ ሚዛን ቢቃወሙም ትክክል ነበሩ። ግን ምንድነው የሚሆነው? ሊሆን ግድ ነበር። ክርስቶስ ሊሰቀል ግድ ነበር ለእኛ ለመዳን ማለት ነው። ምድርንም ደግሞ ለማጥፋት ጊዜዋ ያበቃል፣ ኤክስፓየር ታደርጋለች። ከሱ ጊዜ ውስጥ ላይ ግን እኛ መጨረሻ ላይ ከአባታችን ከፈጣሪያችን ከክርስቶስ ጎን ሆነን ጊዜው እንዲያልቅ ነው። እህት ወንድሞቻችን ያለምንም ክፍያ ከመመስገን ይልቅ ስድብ ነው በአብዛኛው የማየው። ኮሜንቱም ሳየው ልቤ ስብር እያለ የሚመጣው ፖስት ስታደርጉ ማለት ነው። እና ከሱ ጎን ለጎን እኩል ለመስራት ነው እናንተ እዚህ ጋር እየመጣችሁ ያላችሁ። ዲጂታል መታወቂያው እናስኬዳለን። አዎ ማለት ለጊዜው እሱን አይለን አማራጭ። ለወደፊቱ ግን ይሄ ምልክት እየሆነን ነው። ኮሮና ለነሱ ምንድን ነበር? ኤክስፔሪንስ ነበር የወሰዱበት። ይቅርታ እንግሊዝኛ ቃል ባልጠቀም ይሻል። ልምምድ መለማመጃ። ወደፊት ሌላ በሽታ ስንለቅ እንዴት ነው በምንፈልገውን ያክል ቁጥር የምንቀንሰው ብለው ለእነሱ ልምድ ነው የሆናቸው። እኛ ግን እናሾፋለን። አሁንም ስናሾፍ ነው የምንታየው። ይልቅስ ነቅተው ለሚያነቁ እግዚአብሔር ደግሞ መግለጹን በደንብ እንዲገልጽላቸው እውቀትን እንዲሰጣቸው እየጸለይን የሚሰጠን ብንከታተል እና መጨረሻ ላይ የመጨረሻው ጊዜ ይመጣል። የአውሬው ምልክት የምናደርግበት ወይም የሚደረግበት የተባልንበት ጊዜ ይመጣል። የእሱ ጊዜ እኮ ሙሉን ካየ ነው መውጫ መንገድ ላመኑት እኮ ለምናምነው እኮ መውጫ መንገድ እንዳለም ተነግሮናል። እሱ ሊነግሩ ነው እነዚህ ወንድመቶቻችን እየደከሙ ያሉት እና እሱንም እያስተዋልን ብንሄድ መውጫ መንገድ አይጠፋም። ልብ ከሰራን የእውነት ከልብ አምላካችንን ከትን ካልን መውጫ መንገድ አይጠፋም። ይቅርታ ብዙ ሰዓት ወሰድኩኝ። ኤንድ ኦፍ ዴይስ አንቺን አግኝቼሽ አላቅም ማለት እንደዚህ አንድ ቦታ ላይ ተገናኝተን አናቅም። በጣም አከብርሻለሁ እህቴ፣ በርቺ፣ ጠንክሪ። ጀምረሽ የነበረውን የመጽሐፈ ሄኖክን ብትቀጥይልን ደስ ይለኛል። አመሰግናለሁ። እግዚአብሔር ያክብርልን የኔ እህት። እኔም እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርሽ። እሺ አይ ቲንክ ሚካኤል ነው መሰለኝ ቀጣይ። አመሰግናለሁ ወንድም እህቶቼ፣ ዴይ ሰቨንም ኢንድ ኦፍ ዴይስም ስላገኘኋችሁ በጣም አመሰግናለሁኝ። እግዚአብሔር ይስጥልኝ ለማለት ነው። ሁላችሁም ታችም ያላችሁ ላይም ያላችሁ ወንድም እህቶቻችን ሰላምታ ላቅርብና ወደ ተነሳው አጀንዳ ሲሄድ ትንሽ እኔም እዚህ ፋይናንሱ ዓለም ላይ ያለው ሰው ነኝ እና አሁን ላይ ያለው የሀገሪቷ ሲስተም ወዴት እየሄደ ነው የሚለውን ነገር እና ትንሽ ከቤተክርስቲያን የሰማናቸው ነገሮች የሚያሳዩን ነገሮች በተለይ እኛ ያለንበትን ፍዘት እና ማንቀላፋት ብዙ ያስተዋልኩኝ ያለሁበት ዘመን እና በብዙ እንዴት አድርጌ ዘመኖችን መዋታት የሚለውን ነገር ለማሰብ ብዙ ታተርበት ጊዜ ነው። እንዳላችሁት ዴይ ሰቨንም ኢንድ ኦፍ ዴይስም ሌሎች ወንድሞቻችን ታችም ቤንጃሚንም አሉ ብዙ መረጃዎችን ኮሌክት እያደረግን ያለ ነው። ነገር ግን ያገኘነውን መረጃዎች ተንትነን እንዴት የተሻለ መፍትሄዎችን ማቅረብና ዘመኑን መዋጀት እንዴት ይገባናል የሚለውን ነገር ላይ መስራት ይጠበቅብናል ብዬ አስባለሁ። ጥሩ ነው መረጃዎችን መሰብሰባችን ማግኘታችን። ከፋይዳ ጋር ስንመጣ ያው መቼም እያየነው ነው። እኛ ሀገርም አሁን ዲሴምበር 31 ላይ ኦልሬዲ ማንኛውም ባንክ ዲጂታል አይዲ የሌለውን ሰውዬ አክሰስ እንዳያደርግ ብሎክ ያደርጋል። አንድ ሁለተኛ ነገር ደግሞ ያው የሄዱበት ያለው ሂደት እናንተም ደጋግማችሁ አንስታችሁታል። ዲጂታል ከረንሲ የሚባለው ነገር አፕላይ ለማድረግ ኦልሞስት 50,000 ደርሰዋል። በግለሰብ ደረጃ 30,000 እና 10,000 የሚሉ ክርክሮች አሉ። 30,000 አፕላይ ለማድረግ እየሞከሩ ነው ያሉት። ከዛ በኋላ ደግሞ ኤክስፓየርድ ከረንሲ የሚል ነገር አለ። በሰፊው ሌላ ጊዜ እናነሳቸዋለን። ያው ዲጂታል ከረንሲ ማለት ገንዘባችንን አየር ላይ እናየዋለን እንጂ በተግባር በካሽ የምንቆጥራቸው ነገሮች አይኖሩም። ኤክስፓየርድ ከረንሲ ደግሞ አንድ ሰው ያገኘውን ደሞዝ በምን ያህል ጊዜ ኮንሱም አድርጎ መጨረስ አለበት ወይም ኢንቨስት ማድረግ አለበት እንጂ ገንዘቦችን መሰብሰብ የለበት የሚል ነገር ነው። ያው የፋይዳን ጉዳይ ደጋግማችሁ እንዳነሳችሁትም ሰፖርት እያደረጉት እየረዱትም ያሉት የነ ቶኒ ብሌር ፋውንዴሽን ከመሆናቸው አንጻር
እነዚህ ሰዎች ወዴት እየወሰዱ ነው የሚሉት ነገሮች የጤፍን ፓተንታውን እነ ቢልጌት ወስደዋል። ብዙ አስጨናቂ ነገሮች እየመጡ ያለበት ጊዜ ከመሆኑ አንጻር የእኛ ድርሻ ምንድን ነው? የሚያስጨንቀው ነገር ብቻ ሳይሆን በሚያስጨንቀው ህይወት ውስጥ እንዴት ዘመኖችን እንዋጃቸው የሚለውን ነገር ማሰብ ያስፈልጋል። ቤተ ክህነቱም ቤተ መንግስቱም ዋሬቨር መጅሊሱም ይሁን የፕሮቴስታንቱም እንትን ሁሉም በእነዚህ ሰዎች የተያዘባቸው ሂደቶች ናቸው ያሉት። ቅድም ዴይ ሰቨንም ሲናገር እንደነበረው ድራማ ነው እየተሰራ ያለው። ከዚህ አንጻር እኔ ቅርታ አድርጎልኝ 3-4 ልጆች አሉኝ እና በአሁኑ ሰዓት ላይ ትምህርት ቤት ልላክ አላክ፣ ከሀገር ልሰደድ አልሰደድ፣ ወደ አንድ ገጠር ሊድ አልሂድ የሚል ጭንቀት ውስጥ ነው ያለሁት። ማለት አንድ ዲሲሽን ዲሳይድ ማድረግ እንዳለብኝ ይሰማኛል። ሁላችንም ቤት ያለው ጭንቀት ይሄ ነው። ቴሌቪዥን እንገዛለን፣ ስልኮች እንገዛለን፣ ዋሬቨር ብዙ ነገሮችን እናሟላለን። ልጆቻችን ግን የምንፈልገውን ነገር እና የምናስበውን ነገር እያደረግን አይደለም። የምናገኛቸው መረጃዎች መልካም ናቸው። ነገር ግን አንዳንዴ መረጃዎችን በደንብ ሰሌክት አድርጎ ማዳመጥ መረዳት ይገባል። ከዚህ አንጻር ስራ ልንሰራ ይገባል። አሁን ብዙ ጊዜ ሁሉን ነገር ከቤተ ክህነቱ፣ ሁሉን ነገር ከቤተ ክርስቲያኑ፣ ሁሉን ነገር ከሆነ አባቶች ብቻ የምንጠብቅባቸው ዘመኖች እያበቁ ይመስለኝ። ዘመኑ መዋጀት ያስፈልጋል። ሁላችንም አሁን በሌብነቱ ውስጥ በማጨበሩ ውስጥ የራሴ ምቾት ይመቸኝ፣ ምግብ አይጉደልብኝ፣ ልብስ አይጉደልብኝ፣ ሀብቴ አይጉደልብኝ፣ መኪና አይጉደልብኝ የሚል ነገር ስሜት ውስጥ ስላለ ያንን ነገር የሆነ ግርግር ተፈጥሮ መፍትሄ እንድናገኝ ነው እንጂ እየሰራን ያለ ነው። ነገር ግን በንስሐ ወደ ድህነት ወርደን የእግዚአብሔር መንግስት የምናገኝበትን ነገር ላይ ለመስራት በጣም መዘጋጀት ይጠበቃል። ቅድም ስለ ብሔር ተነስቷል። አሁን እኮ ብሔራዊ መታወቂያ ስንመጣ ብሔር የሚባለው ነገር ኤክስክሉድ አድርገው እነሱ እያንዳንዱ ህብረተሰብ በካታጎሪ ደረጃ 1 ሲቲዝን፣ ደረጃ 2 ሲቲዝን እያሉ እስከ 7 እስከ 8 ካታጎራይዝ አድርገውን ነገ እገሌ መታወቂያ እንዳይታደስለት፣ እገሌ ፓስፖርት እንዳይታደስለት፣ እገሌ ትኬት እንዳይገዛ፣ እገሌ ከሀገር እንዳይወጣ፣ እገሌ ወደሚል ነገር ሊመጡብን ነው። ስለዚህ ልባችንን ማስፋት ይጠበቅብናል። ከዛ ውጭ እንደዚህ የሚያነቁ ወንድሞችን በጸሎት ማሰብ ይጠበቅብናል። እኛም ደግሞ ትልቁ ነገር ይህን ዘመን ልናልፍ የምንችልበት ነገር መንፈሳዊ ህይወት ያስፈልገናል። መንፈሳዊ ህይወት ደግሞ ምንድን ነው? ስሩ ፕሮሰስ ነው ኤክሰርሳይዝ የምናደርገው። ወደ ንስሐ ህይወት ወደ ስጋ ወደ ሙሉ መምጣት ይጠበቅብናል። ልክ ነው። በቤተ መቅደሱ ብዙ መከራዎች አሉ፣ በቤተክርስቲያን ብዙ መከራዎች አሉ። በእግዚአብሔር መንግስት ግን እንደዚህ አይነት መከራዎች የሉም እና ሰዎችን ከመመልከት ወጥተን መጽሐፎችን እና ቤተክርስቲያንን አሸናፊ አድርገን ከፊት የምንሰለባቸውን ነገር የእግዚአብሔርን ፍቃድ መጠየቅ ያስፈልግብናል። ሞትም ከሆነ መከራም ከሆነ ስቃይም ከሆነ እግዚአብሔር አምላክ ወደ ቤታችን እንዲያስገባ መፍቀድ አለብን እንጂ አይ እኔ እንደተመቸኝ እንደደላኝ እንደዚህ እንደሆንኩኝ ማለፍ አለብኝ የሚለውን ነገር ማሰብ አይጠበቅብን። ሰሞኑንም እናንተ ብታረቁ እንደሞከራችሁት ኦልሞስት በለንደን ያለው ግርግር ዲሴምበር 31 እነሱ ቺፕስ ለመቅበር ያስባሉ። ዲሴምበር 31 እኛ ሀገር ደግሞ ሙሉ ለሙሉ ባንኮች ናሽናል አይዲ የለውን ሰውዬ ምንም አይነት አገልግሎት እንዳይሰጠው የሚል ነገር ነው። ዛሬ ክሊራንስ ለመውሰድ ግብር ለመክፈል ዋሬቨር ምንም ነገር ለመታወቂያ ለመውሰድ ፓስፖርት ለመውሰድ ኦልሞስት ኢትዮጵያ ውስጥ የመኪና ቦሎ ለማድረግ ዋሬቨር ሁሉንም አገልግሎት ብሔራዊ መታወቂያ ውስጥ ወስደው ቀርቅረውታል። ይሄን ነገር ሰፖርት እያደረጉ ያሉት ምዕራባውያን ናቸው። ነገ ዘር የጤፍ ዘር ለመግዛት ኦልሬዲ ብሔራዊ መታወቂያ የለው ሰው ወይ ደግሞ ከቢል ጌት ፋውንዴሽን ማይገዛ ከሆነ ማንም ሰው የጤፍ ዘር ጣራው ላይ አስቀምጦ የሚዘራበት ዘመን ላይ መጣ እንደሚችል እናስባል። ስለዚህ ዘመኖቹ ክፉዎች ከሆኑ ዘመኖቹ መዋጀት ይጠበቅብናል። ለመዋጀት ደግሞ ከእግዚአብሔር ጋር ያለን መንገድ ማስተካከል ያስፈልጋል። ከስጋዊ አስተሳሰብ መውጣትና እንዴት መንፈሳዊ መሆን አለብን የሚሉትን ነገሮች ራሳችንን ማንቃት ያስፈልጋል። ቅድም እንዳነሳችሁት የዲያብሎስ ውጊያዎችም ይሁን የሳጥናኤል ጎልም በኢትዮጵያ ይሁን ብዙ መጽሐፍቶችን እነዚህ የኢንፎርሜሽን ግብዓት ነው የሚሆኑ ያን ኢንፎርሜሽን ፕሮሰስ አድርጎ እንዴት ነው ወደ ህይወት መቀየር አለብን የሚሉትን ነገሮች ላይ እንድንሰራ ወንድሞቻችንም ዴይ ሰቨንም ኤንድ ኦፍ ዴይስ ታችን በደንብ ሰፊ ነገሮች አሁን መረጃዎች ጥሩ ናቸው። ከመረጃ በዘለል ደግሞ እንዲህ ዘመኖችን እንዋጃቸውና መልክ እናስይዛቸው የሚለውን ነገር ጭክን ብለን መነጋገር አለብን። ዛሬ ተሰቃይተን ትምህርት ቤት 70 እና 80 ሺህ 100 ሺህ ከፍለን እያስተማርን ነገር ግን ኢንድ ላይ መጨረሻው ስንመለከት ዶክተር መሆንም አይችል ኢንጂነር መሆንም አይችል ይሆን ነገር ብዙዎቻችን በቃ ኢንጂነር ፓይለት ምናምን ዶክተር ኖ ወደዚህ ምድር የመጣ ነው እኮ መቼም ምድረ ፋይል ከመሆኑም አንጻር
የመጨረሻው ጎላችን ሊሆን የሚገባው ክርስቲያን ትውልድ አፍርተን ማለፍ እንጂ ስጋዊ ትውልድና ገንዘብ ሜክ የሚያደርግ ትውልድ ብቻ መፍጠር ላይ ማተኮር የለብን። ብዙዎቻችን ለስደት ከሀገር ለመውጣት የሆነ የተሻለ ህይወት ለመኖር እናስባል። የተሻለ ህይወት ማለት ስጋዊ ህይወት ብቻ ነው የሚለውን ነገርም ላይ ትኩረት ሰጥተን ብንሰራ ጥሩ ነው ብዬ አስባለሁ። በጣም እግዚአብሔር ይስጥልን፣ ዜር ያክብርልን። በሰፊ ደግሞ ይላቀ እናነሳለን። ሌሎችንም ሀሳብ እንዳልይዝ ታችም ወንድሜ ቤንጃሚን ይባል ልጅም አለ መጽሐፌ ነው ላይም ብዙ ጊዜ እንደ ኦፍዴስ ስሜት ገብተን ተወያይተናል። በዚህ ጉዳይ ላይ ሰፊ ነገሮች ቢሰሩ ብዬ አመሰግናለሁ። ስለሰራችሁት፣ ስለለፋችሁ፣ ስለወጣችሁት ነገር ደግሞ እግዚአብሔር አምላክ እንደ ብድራቱን አገኙ ለማለት ነው። አመሰግናለሁ። ክበሩልኝ። አሜን አሜን አሜን። እኛም በጣም ነው የምናመሰግነው። እግዚአብሔር ይስጥልን፣ ቃሌት ያሰማልን። ጥሩ አድርገው ገልጸውታል። እንግዲህ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ተብሏል። ይህ እንግዲህ የእያንዳንዱ ሰው ኃላፊነት ነው። እኛ ደግሞ በቻለው አቅም ሁሌም እንደምለው በእኔ ውስጥ እግዚአብሔር ነው የሚሰራው። ከባድ ነው የምሰራው ስራ በሰው አእምሮ ይደረጋል ይሰራል ብዬ ስለማላስብ ማለት ነው። እና እግዚአብሔር በረዳን አቅም ላይ ተመስርተን እንግዲህ ለሰው ያለችንን እውቀት ያገኘነውን ኢንፎርሜሽን ያገኘነውን ሀሳብ እናካፍላለን። ከዛ ባለፈ እግዚአብሔር ተጨምሮበት ሁሉም ስለሚያምር ማለት ነው ያንን እያደረግን እንሄዳለን። ዲያብሎስን እንዋጋዋለን። ቀን በቀን የጋራ ጠላታችን ስለሆነ እናሸንፈዋለን፣ እንዲወድቅ እናደርገዋለን። ግን ቃሉ ሊፈጸም ዘንድ ግድ ስለሆነ በመጨረሻው ዘመን አውሬው የሚመጣበት ታይም እና ይህን ተቀበሉ ብሎ የሚያስገድድበት ጊዜ ላይ ደግሞ ብዙ ኬዎስ ብዙ ሜስ ይመጣል እና ያን ነገር እያነሳን በዛ ላይ ለመወያየት እንሞክራለን። ከዚህ በኋላ ባሉት ጊዜያቶች እንግዲህ ጊዜያችንን እያየን ማለት ነው። ምንም ችግር የለም። ሌሎች ወንድሞች ጊዜ እንዲያገኙ ከሰዓትም አንጻር ኦልሞስት ወደ 2:11 ቁጭ ብለናል። ጥሩ ነው የነበረን ቆይታ። ኦኬ ኮኬት ነው መሰለኝ። አይ ቲንክ ማን ነው የሚቀድመው? ይሰማል? ልቀጥል? እሺ ቀጥታችን። እሺ ስላላችሁት ሁላችሁም ሰላም እግዚአብሔር ይብዛልኝ እላለሁ። እኔ መናገር የምፈልገው እኔ አሁን ያለሁት በስደት ዓለም ላይ ነው እና ያው ልጆቼ ኢትዮጵያ ነው ያሉት፣ ትምህርት ቤት እየተማሩ ነው። ትምህርት ቤት ላይ እየተደረገ ያለ ነገር ቢኖር በአመት 2 ህፃናቶች ክትባት ይሰጣቸዋል። ይሄ ክትባት የምን እንደሆነ አናውቅም። እንግዲህ በስደት ዓለም ላይ ሆነን ነው የምንሰማው ክትባት እንደተሰጣቸው እና ከሱም በዘለለ አስገዳጅ ትምህርት ቤት ውስጥ የሚመገቡት ምግብ አለ፣ በብር ተከፍሎ ማለት ነው። አስገዳጅ ነው። ልጆች አይበሉም ምናምን አይደለም፣ አይሰራም ያ ነገር። የግድ ብር ትከፍላለህ፣ ልጆች ይመገባሉ ያንን ምግብ። እኛ ቤተሰብ ከቤት የሚያበላቸው ምግብ አለ ቁርስ፣ በተጨማሪ ምሳ ይዘውላቸው ይሄዳሉ። እዛ የሚያበላቸው ነገር አለ፣ ምሳቸውን ይበላሉ። 4 ሰዓት ለእረፍት ሲወጡ የግድ የከፈልክበትን ብር ያበላቸዋል ልጆቹን። በዚሁ ዙሪያ ራሱ እንዲሰራልን እንፈልጋለን። እኛ ምንድነው ያ ምግብ የሚበሉት ልጆቻችን? ለምንድን ነው የሚያበሏቸው? በአመት 2ስ ምን አይነት ክትባት ነው ለህፃኖች የሚሰጠው? ክትባት ምን እንዲሆኑስ ነው? ከምን መከላከያ ነው? በዛ በዘለለ ደግሞ በአመት 2 የተከተቡበትን ካርድ ይሰጣቸዋል እና ይሄ የምንድን ነው? በዚህ ዙሪያ ላይ እንድትሰሩልን እንፈልጋለን። እኛ ስደት ሊወጣ ነው ለልጆቻችን እና ስንመለስ ልጆቻችንን ጥለን እንደወጣ ነው ማግኘት የምንፈልገው። እንዲጎዱብንም አንፈልግም። ግን ክትባቱና ምግቡ የምንድን ነው ነው አሁን ጥያቄያችን። በሱ ላይ ብትሰሩልን ደስ ይለኛል። ብር ከፍለን እኛ ልጆቻችንን የምናበላው ምንድን ነው? ግዴታ ሲሆነበት ምክንያት ምንድን ነው ነው አሁን እና ይሄን ያኔ ሀሳብ አይ ቲንክ ወንድሜ ያለክ ሚውት ላይ ነክ ማለት የምትፈልገው ነገር ካለ በዚህ ሀሳብ ላይ
እህታችን ስለሰጠሽን መረጃ እጅግ አድርገን እናመሰግናለን። ያው የትምህርት ቤት ነው እያሉ ከታችም የጻፉልሽ ነበረ። ሌላው ያው እንደዚህ አይነት ላይ እሺ አንድ ትምህርት ቤት ብቻ ከሆነ እንደዛ የሚደረገው ሜቤትም ትምህርት ቤትም ቀይረሽ ቼክ አድርጊ። ሌላው በቫክሲን ዙሪያ ላይ እኔም ቪዲዮ ሰርቻለሁ፣ ደጋግመን እናነሳዋለን። ሰፋ ያለ ርዕስ ስለሆነ እንደዚህ ደግሞ ላይፍ ከፍተን እንወያያለን። እህቴ ያው ለምንድን ነው ቫክሲኑ ብለሽም ጠይቂ። ነግረውሻል ከዚህ በፊት ለምንድን ነው የተወጉት? በምን ዙሪያ ላይ ነው ወይስ ዝም ብሎ ቫክሲን ያሏቸው? ኖ ከዚህ በፊት ኢትዮጵያ በነበርኩ ሰዓት እንዲህ ወረርሽኝ ገብቷል ተብሎ እኔ ራሴ በገዛ እጄ ወስጄ አስከትቤያለሁ ልጆቼን። ይህን ነገር ከማወቄ በፊት እናንተንም ከመከታተሌ በፊት ማለት ነው ወስጄ ልጄን አስከትቤያታለሁ። ትልቋንም ትንሿንም አስከትቤያቸዋለሁ በየትምህርት ቤቱ። አሁን ላይ በአመት 2 ሲሉኝ ለምን በአመት 2? ምን አለ በአመት 2? ከ7 አመት በታች ያሉ ልጆች ናቸው የሚከተቡት። የት ነው እህቴ ልጆች? ክፍለ ሀገር ትምህርት ቤት ነው። ኦኬ ባይዘዌ ሌላ ጊዜ በደንብ እንወያያለን። ደይ ሰበኑም በዚህ ዙሪያ በክፍለ ሀገር ዙሪያ ላይ ስለ ቫክሲን አንዳንድ መረጃዎች አሉና ሰፋ ያለ ውይይት እናደርጋለን። አሁን ግን ለጊዜው ከሰዓትም አንጻር እህቴ ትምህርት ቤት ቀይሪ። ምክንያቱም በአመት 2 ጊዜ እኔ የትም አልሰማውም እንደዚህ ቫክሲን የሚሰጥበት። የት አካባቢ ነው ማለት ክልሉ የት ነው? እሱን በውስጥ እነግርሻለሁ። ኦኬ ያም ለመሰልሽ የአማራ ክልል ላይ የተሰራ ያለ ሴራ ስላለ ነው። ሌላ ጊዜ በደንብ ዲቴይል እንትንላለን እናወራለን። በተረፈ አሁን የምመክርሽ ነገር ምንድን ነው? ከዛ ትምህርት ቤት ልጆችሽን አውጪ፣ ሌላ ትምህርት ቤት መቀየር ለጊዜው ማለት ነው። እሺ እሺ እግዚአብሔር ያክብርልኝ። ደይ ሰበን የምትጨምርላት ነገር አለ ወንድሜ? አይ በቃ ምንም ችግር የለም። ያው ይህ ሀሳቡ ብዙ ስለሆነ ሌላ ጊዜ በሌላ መድረክ ቢነሳ ይሻላል። አይ ቲንክ አሁን ቀጣይ ማን ነው? ሀበሻው ይሰማል? ሀበሻው ይሰማል? እሺ ኑረዲን ይሰማል? እሺ ወንድማችን ይሰማችኋል? ይሰማናል። በመጀመሪያ ፈጣሪ ማመስገን ፈልጋለሁ። ይህን እድል እንደማገኝ የረዳኝ አምላክ ክብር ምስጋና የሆነው። በመቀጠል ደይ ሰበን እና ኢንድ ኦፍ ደይ እናንተንም በማግኘቴ በጣም ደስተኛ ነኝ። ትልቅ ደስታ ነው የሚሰማኝ። ለምን በጣም ታታሪና ህዝቡን ለማንቃት የሚሰሩት ስራ ደስ የሚልና የሚያነቃ የሚያነቃቃ ለትውልድም የሚተርፍ ነገር መሆኑን ግልጽ ነው፣ የሚታወቅ ነው። ስራችሁ በጣም ነው የሚያስደስተኝ። ወደ እናንተ ቻናልም እንደሚመጣ ያደረገኝ ወጣቶች ናቸው። ይህን ነገር የሚከታተሉ የእናንተን ሚዲያ የሚከታተሉ ሰዎች ናቸው እኔን የጋበዙኝ። ኦልሬዲ 1 አመት ምናምን ሆኖኛል። እኔም የእናንተን ይህን ማከታተል ከጀመርኩኝ በጣም ብዙ ለውጥ አምጥቻለሁ በራሴ ላይ። ኮኔክሽኔን የኔን ገመድ ከፈጣሪ ጋር ማገናኘት እንዳለብኝ እንደሚሰማኝ ብዙ ነገር አድርጎኛል የእናንተን ቻናል በመከታተሌ ማለት ነው። ስለዚህ እኔ ጥያቄም የለኝም፣ ሀሳብ ነው ያለኝ። እኔ በጣም ነው ደስ የሚለው ስራችሁ። ፈጣሪ በምትሄዱበት ሁሉ እናንተን ይጠብቋችሁ። በጣም ለውጦኛል፣ ተቀይሬያለሁ። ለቻልኩት ለብዙ ሰውም ሼር አደርጋለሁ እንደሚያዳምጡ፣ ይሄ ነገር ጥሩ እንደሆነ ለነሱም ሆነ ለቤተሰባቸውም ጥሩ ነገር
እንደሚያመጣ ስላመንኩበት፣ ስለተማርኩበት፣ ስለተመለስኩበት ሼር እያደረኩ ለብዙ ሰው እያደረስኩ ነው። በበኩሌ እያስተማርኩበት ነው። ሀሳባችሁ ደስ ይላል። ጠንክሩ። የፈጣሪን ስራ የሚሰራ ሰው ደግሞ ፈተና ይበዛበታል። በምትሄዱበት በምትወጡበት ሁሉ ጥንቃቄ እያደረጋችሁ ጸሎት እየጸለያችሁ እኛም ለእናንተ ጸሎት እያደረግን እንገኛለን። በተለይ እናንተ ስትጠፉ በጣም ነበር የምንደነግጠው። እኔ ሚዲያ ላይ ገብቼ ቼክ ሳደርግ ድምጻችሁ ጠፋ ምናምን ሲባል እውነቱን ለመናገር በጣም ነው ከልቤ የምደነግጠው። ከዛ ቆይታችሁ ስትመለሱ ደግሞ ለካ መኖራችሁን ሳውቅ ደግሞ ይበልጥ ደስታ ይሰማኛል። ስለዚህ የእናንተ መኖርና አለመኖር በጣም ነው የሚያጨናንቀን። እንደኔ በጣም ነው የሚያጨናንቀኝ። በማል ዝም ብላችሁ ስትጠፉ ማለት ነው በጣም እንደነግጣለን። አንተም ጠፍተህ ታውቃለህ፣ ኤንድ ኦፍ ዴይስ ምሳም ጠፍተህ ታውቃለች። ስለዚህ በዛን ሰዓት በጣም ነበረ ልቤ ሲደነግጥ የነበረው ጊዜ ምን ላርግ እስከማለት ደረጃ ኦልሞስት አቅም የለኝም ግን ምን ላርግ የሚለው ደረጃ ነው የሚደርሰው። ምን ላርግ እንዲህ በምን ልርዳችሁ? በምን በቃ አቅም ኖሮኝ ብዙ ነገር በረዳችሁ እናንተ አጠገብ ብቆም ደስ ይለኛል። ለምን እቺ ዓለም ማን ነገር የሚሰሩትን ስንት ሰው ነው የምታበረታተው? ስንት ሰው ነው አጠገብ ቆማ አይዟችሁ ብለው የሚያነሱት? ግን እንደናንተ አይነቱን ስንት ጥሩ መልካም ነገር የሚሰሩትን ለትውልድ የሚተርፈውን አሪፍ ነገር የሚሰራውን ሰው አያጠነክሩም። ወደ ኋላ መመለስ ወይም ማደናቀፍ እንደዛ ነገር ነው የሚበዛው። ስለዚህ በጣም ደስተኛ ነኝ። እኔ አሁን አሳጥራለሁ። ዴይ7 አንተም በርታለን። ጥሩ ነገር ነው። ብዙ ነገር ነው የምታስተምረው። ደስ ይላል። ፈጣሪ እድሜን ይባርክ። ተባረክ። ክፉ አይንካ፣ ክፉ አያገኘ ነው የምለው። ኤንድ ኦፍ ዴይስም በጣም ነው ደስ የምትይኝ። አንቺም በርቺ፣ ጠንክሪ። በጣም ነው ደስ የሚለው ሀሳባችሁ። በጣም ደስ ይላል። ግን ፈተና አለ። ፈተና ስላለ ጠንክሩ፣ አይዟችሁ። ሁሉም ነገር ይታለፋል። እናንተ የምትሰሩት ስራ ይኸው እኔንም ፍሬ አፍርቶኛል። ከዛ ውስጥ እኔ አንዱ ነኝ። ስለዚህ በርቱልኝ። አመሰግናለሁ። ቅርታ ስላበዛው። ኑረዲን ጀግና ወንድማችን እንግዲህ እናመሰግናለን። በርታ። እኛም እንወዳለን፣ እናከብራለን። አንተንም ቤተሰብህንም እግዚአብሔር ይጠብቅልህ። በጣም ነው የምናመሰግነው ወንድማችን። እሺ፣ አመሰግናለሁ። ኦኬ ቲና ይሰማል? ቲና ይሰማል?